ይህ ጾም የጠፋውን የሰውን ልጅ ለመፈለግ የሞተውን አዳምን ለማስነሳት ሰው በኖ ወደዚህ ዓለም የመጣው ወልደ አብ ወልደ ማርያም ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ በመብል የተጀመረውን የሞት መንገድ ለማጥፋት ሲል የጾመው ጾም ነው። እኛም አባቶቻችን በሰሩልን ሥርዓት መሠረት በዐቢይ ጾም ወራት ዘወረደ ብለን ጀምረን በዓለ ትንሣኤን እስከምናከብርበት ዕለት ድረስ ያሉትን ሰንበታት ልዩ ስያሜ በመጥራት የተከፈለልንን ዋጋ እያሰብን ቃለ እግዚአብሔር እንማራለን፣ እንዘምራለን፣ እንጸልያለን። ከእነዚህ ሰንበታት መካከል በሰባተኛው ሳምንት የሚገኘው ወቅት ኒቆዲሞስ ይባላል። ኒቆዲሞስ ከፈሪሳውያን ወገን የአይሁድ አለቃ የነበረው ሰው ነው። የአይሁድ አለቆች አምላካችን ኢየሱስ ክርስቶስን ምልክት አሳየን እያሉ ይፈታተኑት ነበር። ጌታችን ስለሞቱ ትንሣኤው በምሳሌ እያስረዳ ቢያስተምራቸውም እነርሱ ግን አልገባቸውም ነበር። ከዚህም አልፎ ጌታችን በተአምራቱ የታመሙትን ሲፈውስ ሕጋችን ተሻረ ይሉ ነበር። በዚህ ተአምራትና ትምህርት የአይሁድ አለቆች ክርስቶስን ለመክሰስ በሚፈልጉበት ወቅት ከአይሁድ አለቆች አንዱ ኒቆዲሞስ በቀን እንዳያደርገው አይሁድን ቢፈራ አንድም ጊዜ ባያደርሰው እንደ ባልንጀሮቹ ክርስቶስን ሳይቃወም በሌሊት እየሄደ ወንጌልን ይማር ነበር። አምላካችን ኢየሱስ ክርስቶስ በነፍስ የታመሙትን በቃሉ በሥጋ የታመሙትን በተአምራቱ ሲፈውስ ኒቆዲሞስ ሰምቶ ተመልክቶ በመምህርነቱ ሳይኮራ አለቅነቱን መመኪያ ሳያደርግ በልቦናው የተሳለውን እውነትን የመፈለግ ስሜት አንግቦ ከጌታው ከመምህሩ ከክርስቶስ ዘንድ በሌሊት ይገሰግስ ነበር። ምስክርነቱንም እንዲህ ሲል መስጠት ጀመረ። ልታስተምር ከእግዚአብሔር ዘንድ እንደመጣህ እናውቃለን። እግዚአብሔር ከእርሱ ጋር ከደነ በቀር አንተ የምታደርገውን ተአምራት ሊያደርግ የሚችል የለምና። ይህም ምስክርነቱን በሚሰጥበት ጊዜም ጎዶሎን የሚሞላ አላዋቂነት በአዋቂነት የሚለውጥ ከምድራዊ ዕውቀት ወደ ሰማያዊው ምስጢር የሚያሸጋግር አምላክ ዳግመኛ ያልተወለደ የእግዚአብሔርን መንግሥት ለማየት አይችልም በማለት የአይሁድ መምህር ለነው ቢያስተምረው ምስጢሩ አልተገለጠለትም ነበርና ሰው ከሸመገለ በኋላ ዳግመኛ መወለድ እንደምን ይቻላል? ዳግመኛ ይወለድ ዘንድ ወደ እናቱ ማኅፀን ተመልሶ መግባት ይችላልን? በማለት ጥያቄ አቅርቧል። እውነት እውነት እልሃለሁ ዳግመኛ ከውሃና ከመንፈስ ቅዱስ ያልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነውና በማለት አምላካችን ኢየሱስ ክርስቶስ ለኒቆዲሞስ ቢያስረዳውም ምስጢሩ ከአቅሙ በላይ ስለሆነበት እንደምን ይቻላል በማለት ጠይቋል። አበ ብዙኃን አብርሃም ከአምላኩ ሞገስን አግኝቶ የሰዶምና ገሞራ ጥፋት እንዳይደርስ ለመማለድ ከእግዚአብሔር ጋር ሲነጋገር እንደነበረ ኒቆዲሞስም አላዋቂነቱን አምኖ ያልገባውን ምስጢር ከአምላኩ በጠየቀ ጊዜ ኢየሱስ ክርስቶስም አንተ የእስራኤል መምህራቸው ሚነህ ሳለህ ይህን ነገር አታውቅም? በምድር ያለውን ስነግራችሁ ካላመናችሁ በሰማይ ያለውን ብነግራችሁ እንደምን ታምናላችሁ? ከሰማይ ከወረደው ከሰው ልጅ በቀር ወደ ሰማይ የወጣ የለም። ሙሴ በምድረ በዳ እባቡን እንደሰቀለ የሰው ልጅ እንዲሁ ይሰቀላል። ያመነበት ለዘላለም ሕያው ሆኖ እንዲኖር እንጂ እንዲጠፋ አይደለም እያለ ሰው በመብል ምክንያት የአምላኩን ትእዛዝ አፍርሶ ከእግዚአብሔር ቢለይም የሰው ልጅ ያጣውን ልጅነት ለመመለስ ስመ ክርስትናን ሀብተ ወልድን ለመስጠት ጌታችን መምጣቱን አስረዳው። ይህን የክርስቶስን የማዳን ሥራና በሥጋ መገለጥም ሐወስከኒ ሌሊተ ወፈተንኮ ለልብያ መከርከኒ ወይተረከ ተመጻ በላለየ ከመ ይንብብ አፍየ ግብረ እጓለ እመሕያው ልቤን ፈተንኸው በሌሊትም በእኛዬን ፈትን አላገኘብኝም የሰውን ሥራ አፌ እንዳይናገር ፈቃዴ ነው በማለት ቅዱስ ዳዊት ከኒቆዲሞስ ሕይወት ጋር በማዛመድ አመስጥሮታል። በሌሊት ከአምላኩ ተምሮ ምስጢሩ የተገለጸለት ኒቆዲሞስ ቀድሞ በአደባባይ ሄዶ መማርን ይፈራ እንዳልነበረ ምስጢሩ ሲገለጽለት ግን አይሁድ ጌታችን በሰቀሉት ዕለት ፍርሃት ርቆለት ከአርማትያሱ ዮሴፍ ጋር ቅዱስ ሥጋውን ገንዞ ለመቅበር በኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን የበዓላት ቀኖና መሠረት ሰባተኛው የዐቢይ ጾም ሰንበት ኒቆዲሞስ ይባላል። በግሪክ ቋንቋ ኒቆዲሞስ ማለት ከአሸናፊነት ማለት ነው። በዚህ ሰንበት በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 21 እንደተገለጸው ጌታችን መድኃኒታችን ኢየሱስ ክርስቶስ ኒቆዲሞስ ለተባለ የአይሁድ አለቃ ያስተማረው ትምህርት እንዲሁም የኒቆዲሞስ አስተማሪ ስብዕና ይነበባል፣ ይተረጎማል፣ ይዜማል። ሊቁ ቅዱስ ያሬድ በጾመ ድጓ የሰባተኛ ሳምንት መንፈሳዊ ድርሰቱ የኒቆዲሞስን በዓል አስመልክቶ ሲዘምር
ስረችቤው ዘስሙ ኒቆዲሞስ ወይቤሎ ለኢየሱስ ረቢ ሊቅ ንሕነ ነአምን ብከ ከመ እምገበ አብ መጻእከ ከመ ትኩን መምህረ እጓለ አንበሳ ሰከብከ ወኖም ከአንሳኒ በትንሣኤከ ክርስቶስ። ኒቆዲሞስ የተባለው ሰው ወደ ጌታችን ኢየሱስ ሄደ። መምህር ሆይ ልታስተምር ከእግዚአብሔር አብ ዘንድ እንደመጣህ እናምንብሃለን አለው። የአንበሳ ደቦል ተኛ አንቀላፋም፣ በትንሣኤ አንሳኝ ብሏል። ይህም መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ ያስተማረውን ትምህርት የሚያመሰጥር ድንቅ ዜማ ነው። የዚህች አጭር የአስተምህሮ ጦማር ዓላማም ከኒቆዲሞስ ሕይወት መማር እንችል ዘንድ የኒቆዲሞስን ጠንካራ ስብዕናና መንፈሳዊነት የሚያሳዩ መግለጫዎችን መተንተንና እንድንከተል መምከር ነው። በዚህም መሠረት ከኒቆዲሞስ ሕይወት የምንማራቸው ቁም ነገሮችም እንደሚከተለው ቀርበዋል። አትሕቶ ርዕስ ራስን ዝቅ ማድረግ። ኒቆዲሞስ መምህር ሲሆን ራሱን ዝቅ አድርጎ የተማረ የትሕትና አርአያ ነው። ኒቆዲሞስ ፈሪሳዊ ብቻ ሳይሆን የፈሪሳውያን አለቃ፣ የኦሪት መምህር ብቻ ሳይሆን የኦሪት ምሁርም ነበር። በእርሱ ደረጃ የነበሩ ታላላቅ የአይሁድ ምሁራን መንፈሳዊ ሥልጣናቸውና ሹመታቸው የእግዚአብሔር ስጦታ መሆኑን ረስተው በሕዝቡ ላይ የሚመጻደቁ ነበሩ። በዘመናቸው ዕውቀትን የሚገልጥ እውነተኛ አምላክ የካናናይ ክርስቶስ ለቤዛ ዓለም ሲገለጥ የአይሁድ ምሁራን የጌታን መገለጥ አልወደዱትም። የእርሱ ትሕትና የነርሱን ትዕቢት የሚያጋልጥ ነበርና ወደ ጌታችን ኢየሱስ ክርስቶስ የሚሄዱትን ሁሉ ይነቅፉ፣ ይከሱ ነበር። ባለማወቅ ያደነደኑት የትዕቢት ልቦና ትሕትናቸውን አጥፍቶባቸው ነበርና ዝቅ ብሎ በሰው ዘንድ በተናቁት በናዝሬትና በገሊላ እየተመላለሰ የሚያስተምር የዓለም ቤዛ የክርስቶስን ትምህርት እንዳይሰሙ ልባቸው ተዘግቶ ነበር። ጌታችንም የፈሪሳውያን ሐሳባቸው በግብዝነት የተሞላና ከንቱም እንደሆነ ነግሯቸዋል። ለደቀ መዛሙርቱም ከጻፎችና ከፈሪሳውያን ጽድቅ የሚበልጥ ሥራን እንዲሠሩ አስጠንቅቋቸዋል። ማቴዎስ ወንጌል ምዕራፍ 5 ከቁጥር 20 እና ማቴዎስ ወንጌል ምዕራፍ 16 ከቁጥር 6። ኒቆዲሞስ ግን ከእነዚህ ከፈሪሳውያን መካከል የተገኘ ልዩ ምሁረ ኦሪት ነበር። ኒቆዲሞስ ራሱን ለእውነት ልቡን ለእምነት አዘጋጅቶ ከሉ ቀድሞ በሌሊት ክርስቶስን ፍለጋ የመጣ ከእነዚህ ፈሪሳውያን ወገን ተለይቶ እንደ አባታችን አብርሃም ወደ ጽድቅ መንገድ የተጠራ ነው። ሹመት የለው። በዙሪያው የነበሩት ከእኛ በላይ ማን አዋቂ አለ የሚሉ ከእውነት ጋር የተጣሉ ጌታችንን የሚያሳድዱ በእርሱም የሚቀኑና ጌታችንን ለመግደልም ዕለት ዕለት የሚመክሩ ሆነው ሳለ ኒቆዲሞስ ግን እውነትን ለማወቅ ዕልቅናው ሳይታሰበው ከአካባቢው ጋር መመሳሰልን ሳይመርጥ ራሱን ዝቅ አድርጎ ከጌታችን መድኃኒታችን ኢየሱስ ክርስቶስ ዘንድ ሊማር በሌሊት መጣ። መምህረ ትሕትና ጌታችን ኢየሱስ ክርስቶስም የኒቆዲሞስን ትሕትናውን ተቀብሎ ለምን በቀን አትመጣም ሳይለው እስከ ዓለም ፍጻሜ ድረስ ትውልድ ሁሉ የሚማርበትን ረቂቁን ምስጢረ ጥምቀትን አስተማረ። አልሎ ልቡናን ከፍ ከፍ ማድረግ። ኒቆዲሞስ ዳግመኛ የመወለድን ምስጢርን ለማወቅ ልቡናውን ከፍ ከፍ አደረገ። ለሥጋዊ ሕይወታችን ዕውቀት እንደሚያስፈልገን ሁሉ ነፍስም ዕውቀት፣ መንፈሳዊ ዕውቀት ያስፈልጋታል። መጽሐፈ ምሳሌ ምዕራፍ 19 ከቁጥር 2። ኒቆዲሞስ በመጀመሪያ የጥምቀትን ነገር ሲሰማ ለመቀበል ተቸግሮ ነበር። ጌታችን ግን የኒቆዲሞስን አመጣጥ በማየት ልቡናውንም ከፍ ከፍ ስላደረገ ምስጢረ ጥምቀትን ገለጠልን። ኤጲፋንዮስ በሥርዓተ ቅዳሴ ምዕመናንን በማነቃቃት ልቡናቸውን ከፍ እንዲያደርጉ ከዋለሉ አልባቢክሙ ልቦናችሁን ከፍ ከፍ አድርጉ ከብሎ የሚያዘው ምዕመናን የቅዱስ ሥጋውና የክቡር ደሙ ምስጢር እንዲገለጽልን ከሥጋዊው መብል ሐሳብ ወደ ሰማያዊው መብል ልቡናችንን እንድናነሳ ሲያሳስብ ነው። ምዕመናንም በጸሎተ ቅዳሴ ካህኑ የቅዱስ ኤጲፋንዮስን ትእዛዝ ሲያሰማ በአምላካችን በእግዚአብሔር ዘንድ አለንክ በማለት እንመልሳለን። መንፈሳዊ መረዳት የሚኖረንና በፈተናዎች ውስጥ ድል መንሳትን የምናገኘው ልቡናን ከፍ በማድረግ ከሁሉም የሚበልጠውን መንፈሳዊውን መንገድ በመከተል ነው። ጊያዝ ከነቢዩ ኤልሳዕ ጋር ሳለ ልቡናው ቁሳዊውን የሚመለከት እንጂ ሰማያዊውን ኃይል የተረዳ አልነበረም። ነቢዩ ኤልሳዕ ግን ይህንን ምስጢር እንዲያይ ገለጸለት። ሁለተኛ ነገሥት ምዕራፍ 6 ከቁጥር 17። እኛም ክርስቲያኖች በጸጋ የተሰጡንን ስጦታዎቻችንን እንድናውቅ ልቡናችንን ከፍ ከፍ አድርገን በመንፈሳዊ ዕውቀትና ልዕልና የእግዚአብሔርን ፍቃድ በመረዳት እንዴት በጽድቅ መመላለስ እንዲገባንና ስለምንወርሳት መንግሥተ ሰማይ መማር ማወቅ ይገባናል። ቅዱሱን ማወቅ ማስተዋል ነው ከተብሎ በምሳሌ መጽሐፍ እንደተጻፈ ምሳሌ ምዕራፍ 9 ከቁጥር 11
ኒቆዲሞስ ከፈሪሳውያን ኅብረት ወጥቶ በትሕትና ወንጌልን ለመማር በሃይማኖት ልቡናውን ለእግዚአብሔር ቃል አዘጋጀ። ለአብርሃም የግዝረትን ጸጋ የሰጠ ጌታ በትሕትና ለቀረበው ኒቆዲሞስ የግዝረት ጸጋ ፍጻሜ የሆነች የልጅነት ጥምቀትን ነገር አስተምሮታል። ትጋሃ ሌሊት፣ በሌሊት መትጋት። ኒቆዲሞስ ቀን እየሠራ በሌሊት ወደ ጌታ በመሄድ ለትጋት አብነት ሆነን። ኒቆዲሞስ ወደ መድኃኔዓለም ለመማር የሄደው በሌሊት ነበር። ኒቆዲሞስ በሚታሰብበት የዐቢይ ጾም ሰንበት በጸሎተ ቅዳሴ የሚዜመው የክቡር ዳዊት መዝሙር ሐወጽከኒ ሌሊተ ወፈተንኮ ለልብየ አመከርከኒ ወይተረክበ ከመጻ በላዕለየ ከመ ኢንብብ አፍየ ግብረ እጓለ እምሕያው። በሌሊት ጎበኘኸኝ ልቤንም ፈተንኸኝ ከመጽም አልተገኘብኝም። የሰውን ሥራ አፌ እንዳይናገር ከመዝሙረ ዳዊት 16 ከቁጥር 3። ይህን የሚያስረዳ ነው። ሌሊት በባህሪው ሕሊናን ለመሰብሰብ በተመስጦ ለመማር የሚመች ነው። ክርስትናም በተጋድሎ ሕይወት በመትጋት ሥጋን በቀንና ሌሊት ለነፍስ እንዲገዛ በማድረግ የሚኖር ሕይወት ነው። ጌታችን ሐዋርያቱን ወደ ፈተና እንዳትገቡ ትጉና ጸልዩ ባለው መሠረት ቤተ ክርስቲያንም በቀንና በሌሊት በኪዳኑ በቅዳሴው በማኅሌቱ እግዚአብሔርን ታመሰግናለች። የቅዱሳን አባቶቻችን አባ ቢሾይ በሌሊት ጸሎት እንቅልፍ እንዳያስቸግራቸው ጸጉራቸውን ከዛፍ ቅርንጫፍ በማሰር ይተጉ ነበር። ለኒቆዲሞስ በሌሊት ገስግሶ ወደ ጌታችን መምጣት ልጅነትን ለምናገኝበት የምስጢረ ጥምቀት ትምህርት እንደተገለጠለት እኛም በሌሊት በነግህ ጸሎት በመትጋት ረቂቅ የሆነውን መንፈሳዊ ዕውቀት ሰማያዊ ምስጢር ይገለጥልናል። በዘመናችን ከቀድሞ ይልቅ ፈተና የሚገጥመን በሌሊት ከመትጋት ይለያል ውስጥ ስንገኝ ነው። ሌሊት ጌታን ለማመስገን የተፈጠረ ድንቅ ጊዜ ነው እንዳለ ሊቁ ማር ይስሐቅ ራስን በቀንም በሌሊት ከሚመጣ ፈተና መጠበቅ ይገባል። እግዚአብሔር የሙሴን አገልጋይ የነቢዩን ልጅ ኢያሱን እንደተናገረው በሕይወት ዘመኑ ሁሉ ማን እንዳይረታው ከሙሴ ጋር እንደነበረ ከእርሱ ጋር እንዲኖር ለአባቶቻቸው ሰጣቸዋለሁ ብሎ የማለላቸውን ምድር እንዲወርስ በሚሄድበት ሁሉ እንዲከናወንለት ወደ ቀኝም ወደ ግራም እንዳይል ሐሳቡም እንዲቀና የመጽሐፉን ሕግ ከአፉ እንዳይለይ እንዲጠብቀውም በቀንም በሌሊትም ማሰብ እንደሚገባ ይነግረናል። ትንቢተ ኢሳይያስ ምዕራፍ 1 ከቁጥር 8። ቅዱስ ኢሳሶራይ ከመኝታህ በፊት የምታደርገውን ጸሎት ትተህ እንድትተኛ መንፈስ ሲገፋፋህ እሺ ብለህ አትቀበለው። እንዲያውም መዝሙረ ዳዊትን ጨምርና ሌሊቱን በሙሉ ስትጸልይ ይደር። በአምላክ ቅዱስ ዳዊት በሌሊት በቤተ መቅደስ ውስጥ እጆቻችሁን አንጩ እግዚአብሔርንም ባርኩክ መዝሙረ ዳዊት 134 ከቁጥር 1 እስከ 3 እንዳለ እኛም ከዚህ የፈተና ዓለም ለማምለጥ በኦርቶዶክሳዊ ሰውነት እንድንጸና በትጋት ወደ ቤተ ክርስቲያን በቀንና በሌሊት ልንገሰግስ በኪዳኑ በማኅሌቱ በቅዳሴው ጸሎት ልንሳተፍ ያስፈልጋል። ስንገ ጽድቅ የእውነት ምስክርነት። ኒቆዲሞስ ማንም ሳይፈራ እውነትን በመመስከር ከሳሾችን አሳፈራቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ ለእውነት ለመመስከር መጥቻለሁ በማለት እውነትን እንድመሰክር አብነት ሆኖናል። ዮሐንስ ወንጌል ምዕራፍ 18 ከቁጥር 37። በተጨማሪም በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው አባቴ ፊት እመሰክርለታለሁ፣ በሰው ፊት የሚክደኝ ሁሉ ደግሞ በሰማያት ባለው አባቴ ፊት ክደዋለሁ ሲል ስለ ሃይማኖታችን እውነትን መመስከር እንደሚገባን አስተምሮናል። ማቴዎስ ወንጌል ምዕራፍ 10 ከቁጥር 32 እስከ 33። እንዲሁም ለኒቆዲሞስ ሲያስተምረውም እውነት እውነት እልሃለሁ የምናውቀውን እናገራለን ያየነውንም እንመሰክራለን በማለት ለእውነት መመስከር እንደሚገባ አስገንዝቦታል። ዮሐንስ ወንጌል ምዕራፍ 3 ከቁጥር 11። ይህንን ቃል ከራሱ ጋር በማዋሃድ የአይሁድ የፋሲካ በዓል በቀረበበት ወቅት ጻፎችና የካህናት አለቆች ጌታን ለመያዝ የሙሴን ሕግም አጣመው ሊያስፈርዱበት በሚጥሩበት ጊዜ ኒቆዲሞስ የእውነት ምስክርነቱን አረጋገጠ። የሙሴ ፈጣሪ መሆኑን ባለማወቃቸው ምክንያት የካህናት አለቆች ተሰብስበው ክርስቶስን ለመያዝ ሲመካከሩ ከሙሴ መጽሐፍ ሕግ ጠቅሶ ሊቃውንተ ኦሪትን አፈያቸው ስሙ የተነሳ ሳይስማሙ ወደ የቤታቸው እንዲበታተኑ ምክንያት የሆነ ታላቅ ሰው ነው። ዮሐንስ ወንጌላዊ ይህንን የኒቆዲሞስን ምስክርነት ከነርሱ አንዱ በሌሊት ቀድሞ ወደ እርሱ መጥቶ የነበረ ኒቆዲሞስ ሕጋችን አስቀድሞ ከእርሱ ሳይሰማ ምን እንዳደረገ ሳያውቅ በሰው ይፈርዳል አላቸው። እነርሱም መለሱና አንተም ደግሞ ከገሊላ ነህን? ነቢይ ከገሊላ እንዳይነሳ መርምርና እያሉት እያንዳንዱም ወደ ቤቱ ሄደ በማለት ገልጾታል። ዮሐንስ ወንጌል ምዕራፍ 7 ከቁጥር 50 እስከ 52።
ኒቆዲሞስ ያለ ፍርሃትና ያለ ኀፍረት በካህናቱ ፊት እውነትን መስክሯል። እውነትንና ፀሐይን ፈርቶ የትም መድረስ አይቻልም። ካህናቱን መጽሐፍ ጠቅሶ እውነትን ተናግሮ አሳፍሯቸዋል። በመሪዎች ፊት፣ በታላላቅ ሰዎች ፊት እውነትን መመስከር ክርስትናችን የሚያስገድደን ቁም ነገር ነው። ሉቃስ ወንጌል ምዕራፍ 12 ከቁጥር 8 ቤተ ክርስቲያን ከሰማዕታት እያለች የምትዘክራቸው ቅዱሳን በሙሉ ለእውነት ብለው ራሳቸውን ለክርስቶስ አሳልፈው የሰጡ ናቸው። በፍርሃትና በኀፍረት በይሉኝታና በሐዘኔታ እውነትን አለመመስከር በክርስቶስ ፊት ያስጠይቃል እንጂ አያስመሰግንም። ማቴዎስ ወንጌል ምዕራፍ 10 ከቁጥር 32 ሐዋርያው ለእውነት እንጂ በእውነት ላይ ምንም ማድረግ አንችልም እንዳለ እኛም እንደ ኒቆዲሞስ የእውነት ምስክሮች እንሁን። ሁለተኛ ቆሮንቶስ ምዕራፍ 13 ከቁጥር 8 ጽንዐ ሃይማኖት በሃይማኖት መጽናት ኒቆዲሞስ እስከ መጨረሻው በመጽናት ለታላቅ ክብር በቃ። በጌታችን ትምህርት ተስበው ተአምራቱን በማየት ከተከተሉት ሰዎች ውስጥ በቀራንዮ የተገኙት ጥቂት ናቸው። ከእነዚህ አንዱ ኒቆዲሞስ ነበር። ቀራንዮ የምግበ ነፍስ ቦታ ናትና ኒቆዲሞስም ፈተናን ሳይሰቀቅ እስከ መጨረሻው የጸና ጻድቅ ነው። የክርስትና አገልግሎት ሲመችን የምንሳተፍበት፣ ፈተና ሲበዛ የምንሸሽበት አይደለም። ክርስትና በጅምላ እውነትን ሳንፈራ በመመስከር በተጋድሎ የምናሳልፍበት፣ ለፈጸሙትም የድል አክሊል የሚያገኙበት ሕይወት ነው። ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 8 ምሳሌ ከሚሆኑን ቅዱሳን አንዱ አባታችን ቅዱስ እንጦንስ በፍጹም መንፈሳዊ ተጋድሎ ለ35 ዓመታት ከዚህ ዓለም ተድላና ደስታ በመራቅ እንዲሁም በአሕዛብ መካከል ክርስትናን በመግለጽ የጽናት ታላቅ አስተማሪ ነው። ኒቆዲሞስም ከጌታችን በተማረው ትምህርት ጸንቶ ለመኖር የበቃ አባት ነው። የሃይማኖቱ ጽናትም በተግባር የተፈተነ ነው። ለዚህም ማሳያ የሚሆነን ጌታችን ኢየሱስ ክርስቶስ በተሰቀለ ጊዜ የአርማትያስ ሰው ከሚሆን ከዮሴፍ ጋር በመሆን የአይሁድን ድንፋታ ሳይፈራቸው እሱን ያገኛል ሳይል በድፍረት የጌታችንን ቅዱስ ሥጋውን በንጹሕ የተልባ እግር በፍታ ገንዞ በአዲስ መቃብር በጌቴሴማኒ የቀበረ ሰው ነው። ዮሐንስ ወንጌል ምዕራፍ 19 ከቁጥር 38 ኒቆዲሞስ ከሐዲስ ኪዳን ካህናት ቀድሞ የጌታችን ነፍስ የተለየው መለኮት የተዋሃደው ክቡር ሥጋ ለመገነዝ የበቃ አባት ነው። የጌታችንን ክቡር ሥጋ ገንዘው ሲቀብሩም በጸናች የተዋሃዱነት ጌታ እንደ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት የሚለው ቤተ ክርስቲያናችን እስከ ዕለተ ምጽአት የክርስቶስን ሥጋና ደም ስትባርክ የምትጠቀምበትን ጸሎት እስከ ፍጻሜው እየጸለዩ ነበር። በዚህም ኒቆዲሞስ ከሐዲስ ኪዳን ካህናት ቀድሞ ምስጢረ ጥምቀትን ከጌታ እንደተማረ የሐዲስ ኪዳንን የምስጢራት አክሊል ምስጢረ ቁርባንንም እንዲሁ ተማረ። ይህንንም በሚመለከት ሊቁ አባ ሕርያቆስ በቅዳሴ ማርያም ድርሰቱ አብሮት ይቀድስ የነበረውን ካህን በባርከ በዚህ ምስክር እየተራዳኝ ከእኔ ጋር ያለ ይህንን ካህን እርሱንም እኔንም ሥጋህን እንደገነዙት እንደ ዮሴፍና እንደ ኒቆዲሞስ አድርገን ከቅዳሴ ማርያም ቁጥር 115 ብሏል። እኛም እንደ ኒቆዲሞስ በእውቀታችን፣ በሥልጣናችን፣ በሀብታችን ባለን ማንነት ሳንታበይ ራሳችንን ዝቅ በማድረግ የእውነተኛ አባቶችን ትምህርት፣ ምክርና ተግሣጽ ልናዳምጥ በተግባርም ልናውለው ይገባናል። የያዝነውን እውነተኛ እምነት በማጠንከር በሃይማኖት ልብ የቤተ ክርስቲያንን ምስጢራት በትሕትና ለመሳተፍ ልቡናችንን ከፍ ማድረግ ይጠበቅብናል። ምድራዊ አመክንዮ ሳያሰናክለን በቀንና በሌሊት ወደ አማናዊት የክርስቶስ ቤት ለምስጋና መሄድ ይኖርብናል። እውነትን በማድረግ ሕይወት የሚገኝበትን ቃለ እግዚአብሔርን ያለ ኀፍረትና ያለ ፍርሃት ልንመሰክር ያስፈልጋል። ክርስትና ምድራዊ ስጦታና ተአምራት በሚገለጥበት በገሊላ ባሕር አጠገብ ብቻ ሳይሆን መከራና ስቃይ ባለበት በቀራንዮም መገኘትን ይጠይቃልና በፈተናና በመከራ ጊዜም ቢሆን በእምነት ልንጸና የበለጠን በመታመን ልናገለግል ይገባል። ከኒቆዲሞስ ሕይወት ተምረን በሃይማኖት እንድንጸና የአባቶቻችን አምላክ ልዑል እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።